ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ይድረሳችሁ ያለን ይህ በሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው እነሆ ታዲያ ፕሮግራማችንን ለማድመጥ እንደምቻችሁ ከወዲሁ ጠቆም እናደርጋችኋለን ቀዳሚው ዜና ይሆናል ከዜና በመቀጠል የቃለ ምልልስ ውይይት አለን ፕሮፌሰር በየነ ጴጥሮስ አቶ በቀለ ዋዩ አቶ ገረሱ ቱፋን ይዘን እንቀርባለን በየፕሮግራማችን መሃል ሙዚቃዎች ይኖራሉ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን በአዲስ አበባ ዙሪያ ልዩ ዞን ከኦሮሚያ ለመንጠቅ የጠላት ተላላኪ የከፈቱት ዘመቻ አደገኛ ደረጃ ላይ መድረሱ ተሰማ መጋቢት 25 2014 ዓ.ም የአዲስ አበባ ዙሪያ አካባቢዎችን በአዲስ አበባ አስተዳደር ለመቀላቀል የወያኔ ባለስልጣንና የኦፒዶ ድርጅት ካድሬዎች መካከል ስብሰባ እንደተካሄደ ታውቋል በስብሰባው የተገኙ የኦፒዶ ባለስልጣናት የአዲስ አበባ ዙሪያ በአዲስ አበባ አስተዳደር ስር እንዲገባና በአካባቢ ያሉ ገበሬዎች መሬታቸውን እንዲነጠቁ መፈረማቸው ተጋለጠ እነዚህ የኦፒዶ ባለስልጣናት ጉዳዩ ቢያስተላልፉም አብዛኛዎቹ የኦፒዶ ባለስልጣናት ይህ ጉዳይ እኛን አይመለከተንም ጨፌ ነው የሚመለከተው በማለት ሳይግባቡ መቅረታቸው ታውቋል የሀገሩ ባለቤት የኦሮሞ ህዝብ የባለቤትነቱ መብቱ ተነጥቆ እንደ ሁለተኛ ዜጋ ታይቶ ከመሬቱ ተፈናቅሎ ሜዳ ላይ እየተጣለ ይገኛል በቀዩ ደይቶ ከሩቅ የመጣው በአድ እየበለጸገ እንደሚገኝ ተገለጸ ከ200 በላይ የኦሮሞ ተማሪዎች ታፍነው እየተዋከቡ እንዳለ የአፍሪካ ቀንድ የሰብአዊ መብት ሊግ አስታወቀ መጋቢት 26 2014 ዓ.ም ባወጣው መግለጫ ይፋ እንዳደረገው በጉጂ ዞን ሻክቾ ወረዳ በሻክቾ ሁለተኛ ደረጃ ትምህርት ቤት ውስጥ በተከሰተው ተቃውሞ ጋር ታይዞ ከ200 በላይ የሚሆኑ የኦሮሞ ተማሪዎች በወያኔ መንግስት ተይዘው በአዶላ ከተማ አካባቢ በሚገኘው እስር ቤት ታስረው እንደሚገኙ ታውቋል የኦሮሞ ተማሪዎቹ በአፋን ኦሮሞ ሰንደቅ ዓላማ መዝሙር በሚዘምሩበት ወቅት የአማራ ብሔር ተወላጆች በመቃወማቸው ጋር ተያይዞ በተከፈተው ግጭት የወያኔ ፖሊስና ደህንነት ጣልቃ በመግባት የኦሮሞ ተማሪዎች በመደብደብና በጥይት በመንታት ጉዳት አድርሰዋል ሊጉ እንደገለጸው ከተደበደቡት መካከል በዛብሽ ጉርሜሳና ደስታ ዋሬ እንደሚገኙም ታውቋል በሻክቾ ሁለተኛ ደረጃ ትምህርት ቤት አፍሶ የወሰዳቸው 200 ተማሪዎች የአፍሪካ ቀንድ ሊግ ሰብአዊ መብት ያላንዳች ቀድመ ሁኔታ እንዲፈታ ጠየቀ በኦፒዶ ከፍተኛ ባለስልጣናት መካከል ከፍተኛ ውዝግብ በመፈጠሩ ወያኔን አስደንግጦታል የኦፒዶ ካድሬዎች የወያኔ ቡድን አስደንጋጭ ጥያቄም ከመጠየቅ አልቦዘኑም በዚህ መሰረት ህዋት የተመሰረተበትን 39ኛ የምስረታ ባህል የካቲት 11 2006 ዓ.ም በሚሊዮን የሚቆጠር ገንዘብ በማውጣት መቀበሌ ማክበራቸው ይታወቃል በባህሉ ላይ የሀገሪቷ ከፍተኛ ባለስልጣናት በግዳጅ እንዲገኙ መደረጉም ይታወሳል ሰሞኑን መጋቢት 30 2006 ዓ.ም የኦፒዶ 24ኛ ዓመት የምስረታ ባህልን በአንድ አዳራሽ ውስጥ ተገድበው እንዲያከብሩ መደረጉ የኦፒዶ ካድሬዎችን አስቆጥቷል ትልቅ አድሎ ተፈጽሞብናል ሲሉ ኦፒዶዎች ይማረራሉ የኦፒዶ ባለስልጣናት በኤግዚቢሽን ውስጥ እንዲዝናኑ መደረጉ ራሱ የኦሮሞን ህዝብ መናቅ ነው ቢሉም እንደ ታማኝ ምንጮቻችን መሰረት ኢህአዴጎች የሚሉት ጆሮ ለባለቤቱ ባዳ ነው አያውቁም ወይ ሲሉ እንዳንጓጥቷቸውም ተገልጿል ከፍተኛ ኢህአዴግ ባለስልጣን ኦፒዶን ሲጠሩ ዱቄት ተሸካሚ እንደሚሏቸው ታማኝ ምንጮቻችን አክለው ገልጸዋል ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር አድማጮቻችን እንግዲህ ለዜናው ዮባይሳን ያመሰገንን ጸጋይ ደንደና ቡልቡላ የሚለውን ዜማ መርጬላችኋለሁ ቦሌ ቡልቡላ ይያለ ጸጋይ ደንደና አዜሟል በኦሮሚያ ወይም በአዲስ አበባ ዙሪያ ያሉት የኦሮሚያ ክልሎች ከጊዜ በኋላ ወደ አዲስ አበባ ክልል ሊጠቃለልና በአዲስ አበባ አስተዳደር ስር ሊሆን ነው የኦሮሞ ተወላጅ እጆን አጣጥፎ የቤት ተመልካች ሊሆን ነው ማለት ነው እንግዲህ ስለ ኦሮሞ ብዙ ተብሏል ዘፋኞቹም ብዙ ብለዋል ብዙ ነገር ቃላቶች ያጥረኛል ለመናገር ስለ ኦሮሞ የተባለው ልብ ያለው ልብ ይበል ይያልን ጸጋይ ደንደና ስለ ዘፈነ ከልብ እናመሰግናለን ባለህበት ምስጋናችን ድረስክ ቦሌ ቡልቡላ
Shagin Bashana, Kenyan Bashana. Shagimalo, Namisla, Shagimalo, Namabalin Judges. Shagimalo, Dala does it deny. Shagimalo, Karate, Shagimalo, Karshila, Mandalani. Shagimalo, Kalinburgure, Shagimalo, Kambarura, Pituveka. Shagimalo, Kanaraka, Mnagosa. Ngole Karchinis, Kanumakenya, Inaneva Sananabi, Kangenya, Yakabura, Yunes, Kanumakenya, Inaneva Sananabi, Kangenya, Kazanchis, Piazan, Kanumakenya, Inaneva Sananabi, Kangenya, Takara, Kanumakenya, Inaneva Sananabi, Kangenya, Bijara, the Konoda, Anismara, the Konoda, Bijara, the Konoda, Anismara, the Konoda, Ascobra, Yunis, Kanumakenya, Inaneva Sananabi, Kangenya, Pontecaranio, Kanumakenya, Inaneva Sananabi, Kangenya, Gobala, Policy, Kanumakenya, Inaneva Sananabi, Kangenya, Sari Sakakinis, Kanumakenya, Inaneva Sananabi, Kangenya, Bijara, the Konoda, Anismara, the Konoda, Bijara, the Konoda, Anismara, the Konoda. ሰላም ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ሰንብታችኋል? ዛሬ እንግዶች እጄ ቀርብ ያለው ከእንግዶች ጋር ቆይታ እንድታደርጉ እጋብዛለሁ። ዛሬ በሃዲያም ሆነ በተለያየ ኦሮሚያ ክልሎች እንዲሁም በሲዳማ ክልል ዛሬ ከፍተኛ ግጭት ተፈጥሮ አካባቢው በፖሊስ ተወጥሮ ይገኛል። የሲዳማ ተማሪዎች በቋንቋችን እንማር ማስተዋወቂያውን በቋንቋችን ይጻፍ ሚኒ ሚዲያ ላይም በቋንቋችን ይነገር በማለታቸው ፌደራል ፖሊስ ገብቶ ድብደባ ሲያካሂድ ነበር። እስኪ አብረን ቆይታ እናደርጋለን። ዜማው ከፍ ብሎ ይደመጣል። መልካም ቆይታ ከእንግዶቻችን ጋር።
ተወዳጁን ድምጻዊ ከልብና መሰግናለን አረለመሆኑ በምን ምክንያት ነው የሶፊት የሚገርፈኝ ለሀገር የሚተርፍ ሀብታለኝ ሀዲያ እንዴት ሆኜ ልርሳሽ ሀዲያ እያለ አቀንቅኗል ብሔር ብሔረሰቦች ቋንቋቸው ባህላቸው ለሁሉም ሀገር ውበታችን ነው የተከበራችሁ አድማጮቻችን እንግዶች አሉኝ ፕሮፌሰር በየነ ጴጥሮስ የአዲስ አበባ ሌክቸረር ናቸው የአዲስ አበባ ዩኒቨርሲቲ ሌክቸረር እንዲሁም አቶ በቀለ ዋዩ ከሲዳማ አቶ ገረሱ ቱፋ ኦሮሞን በመወከል ተገኝተዋል እንግዶቼ ለቃለ መጠየቁ ፈቃደኛ ሆናችሁ ስለቀረባችሁ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮች የስም ከልብ አመሰግናለሁ መልካም እስኪ ፕሮፌሰር በየነ ጴጥሮስን ቅድሚያ ጠይቃለሁ በኢትዮጵያ ውስጥ ያሉ የነበሩ ብሔር ብሔረሰቦች ጥያቄ አሁን ባለበት ሁኔታ ምን ላይ ደርሷል ይላሉ እንግዲህ ለአመታት የተደረገው የእኩልነትና የፍትህ ጥያቄ በሕገ መንግስቱ ከዚያም ቀደም ብሎ በቻርተሩም ነው መፍትሄ እንዲያገኝ ስንታገል ነው የቆየነው አሁን ግን በተግባር መሬት ላይ ያለው ሁኔታ የሚያሳየው የነን የብሔር ብሔረሰቦችን መብትና ራስን ዕድል በራስ የመወሰን እና እንዲሁ የእኩልነት እና የፍትህ ዲሞክራሲ ጥያቄ በአጠቃላዩ ለፕሮፓጋንዳ ገዢው ስርዓት እንደሚጠቀም ነው እንጂ በእውን የህዝቡን መብት አስከብሮና ለስልጣኑ ባለቤትነት ያበቃበት ሁኔታ ስለሌለ እንግዲህ ለፖለቲካ ጠቀሜታ ይህንን እንደ ማዕከላዊ የፖለቲካ ርዕዮተ ዓለማችን ነው ብለውም ህወሓት ያደጎች ስለሚያቀነቅኑ ይህንን እንደ መደበቂያ ህዝቡንም እንደ ማሳሳቻ ለመብት ቆመንልሃል አንዳንድ እንስሳቸው ነፃ ወጥተናል የሚሉበት በእውነቱ ህዝቡ የሚፈልገውን ጥያቄ የመለሰበት ደረጃ ላይ አይደለም ያለ ነው መልካም ፕሮፌሰር እንግዲህ እንደሚታወቀው ብዙ ጊዜ እንደው የትግል መነሻም የሆነው የዚህ የብሔረሰቦች ጥያቄ ነው እንደው እንዳሉት እዚህ ላይ ደርሷል በፊት ምንድነው ያጣው አሁንስ ምን አግኝቷል ምንስ ይቀራቸው ይሆን የተመጣው ረጅም መንገድ ነው እንግዲህ ያለውን ሁኔታ ያስቀምጦ ምን ቀረ የሚለው ላይ ትኩረት ማድረግ ነው ዋናው ወይም እንቀረም ብቻም ሳይሆን ታሪክንም ወደ ኋላ ለመመለስ ሳይተኙ የሚሰሩ ኃይሎችም ስላሉ ሳይዘናጉ ህዝቡን የስልጣኑ ባለቤትና ጥያቄውም ሙሉ በሙሉ እንደ ብቃት የሚመለስበትን ሁኔታ ለማረጋገጥ በኩላችንን ጥረት ማድረግ ነው ከኛ የሚጠበቀው እንግዲህ ህዝቦች ብሔር ብሔረሰቦች ራሳቸውን ዕድል ራሳቸውን መወሰን ማንነታቸውን የማሳወቅና በዚያም ቆርጦ የመኖር ጥያቄ ብዙ ፈተና ያረፈበት ነው ቀደም ባለ ስላሴ ዘመን እና ከዛ በፊትም በደርግም ጊዜ ብዙም ለውጥ ያልተደረገም ብዙ ብሔረሰቦች ማንነታቸው ጥያቄ
በብሔረሰብ ወይም በብሔር መጠሪያ እንደማይጠሩ ቋንቋቸውን መጠቀም እንደማይችሉ እንደውም ወንጀልም ሆኖ የሚቀርብባቸው ሁኔታዎች ይህ እንግዲህ በየትምህርት ስርዓቱም በአስተዳደሩ መዋቅር በሙሉ ተዘርግቶ እያንዳንዱ ብሔር ብሔረሰብና ህዝቦች በቋንቋና ባህልን በሚመለከት የሚከስምበት እና ወደ ገዢው ብሔረሰብ ወይም አካል ባህልና ቋንቋ ቶቶ የሚከስበት ስርዓት ተቀይሶ ነው እንቅስቃሴው ሲካሄድ የነበረው እና ያንን እንግዲህ ሰብሮ መውጣት ተችሏል ነው ብለው የህዝቦች የዓመታት ትግል ውጤት ነው። ሌላው ቢቀር በሀገሪቱ ህገ መንግስት ላይ የተቀመጠበት ደረጃ ላይ ደርሷል። ያንን እንግዲህ ወደ ተግባር የመመንዘሩን ጉዳይ ነው ለፖለቲካ ጠቀሜታ የተጠቀሙበት ያሉበትን ሁኔታ ቀደም ብዬ የገለጽኩት እና ረዥም መንገድ ተመጥቷል። ነገር ግን ለሁለት ፈተናዎች አሉ። አንደኛ በዚሁ ስርዓት በስልጣን ለመቆያ ማወናበጃ አድርጎ የመጠቀሙ፣ ሁለተኛ ደግሞ ታሪኩን ወደኋላ ለመመለስ ነጋጠባ ሳይታክቱ የሚንቀሳቀሱ ኃይሎች የብሔር ብሔረሰቦችን ማንነትም ህልውናም ጭምር ለመቀበል የማይፈልጉ ለዚህም ተግተው የሚሰሩ እንዳሉ እነዚህ ሁለት ፈተናዎች በተጋረጡበት ታሪክ ደረጃ ላይ ነው የምንገኘው። መልካም አቶ ገረሱ ብዙውን ፕሮፌሰር በየነ የገለጹትን ነገር እስማማበታለሁ። እኔ የምጨምርበት ያው በረዥም የታሪክ ሂደት ውስጥ አልፎ በጣም ከፍተኛ ታሪካዊ በደሎች ይደርሱበት የነበረውን ነገር እና ማንነትን የመካድ የኢኮኖሚ ጭቆና የባህል ጭቆናን አልፎ በተወሰነ ደረጃ ሪኮግኒሽን የማግኘትና ራሳቸውን የመግለጽ ደረጃ ላይ ደርሰዋል። እሳቸው እንዳሉት የደረሰበትን የብሔር ጭቆና ተቃውሞ የተነሳው ኃይል ስልጣኑን ከያዘ በኋላ ስልጣኑን የወጣበትን ህዝብ መብት ማስከበር ብቻ ሳይሆን እዛ ሀገር ውስጥ ሄጅሞኒክ የሆነ የአንድን ብሔር የበላይነት የሚያስጠብቅ በስም ለብሔሮች ነጻነት በመታገል የአንድን የብሔር የበላይነትን የሚያስጠብቅ እዛ ሀገር ውስጥ ያሉ የሴኩሪቲ የሚሊተሪ የኢኮኖሚ ኃይሎችን ተቆጣጥሮ ቀስ በቀስ የሌሎችን የብሔር መብቶች ለዘመናት ህዝቦች የታገሉላቸውን መብቶች እየሸረሸረ የሚሄድበትና ህዝቦች በቋንቋቸው መነጋገር ቢችሉም በቋንቋቸው መጠቀምና መጻፍ ቢችሉም መብታቸው ራሳቸውን በራሳቸው ማስተዳደር በተሟላ መልኩ እንዳያደርጉ ኢንሴኪዩር ሆነው በሀገራቸው ውስጥ እንዲኖሩ እያደረገ ነው። የወደፊት እጣቸው ምን ሊሆን እንደሚችል ሁልጊዜም በጥርጣሬ ውስጥ እንዲሆኑና ኢንሴኪዩር በሚሊተሪ ተከቦ እንደሚኖር ሰው አይነት ስሜት ውስጥ እንዲገቡ ሁሉም ህዝቦች ከገዢው መደብ ውጭ ያሉት ማለት ከገዢው ብሔር ውጭ ያሉት እንደገና ስሜት ውስጥ እንዲገቡ የማድረግ ሂደት በግልጽ ይታያል። እሳቸው እንዳሉት በጣም አደገኛው ነገር ነው። ሌላኛው ደግሞ የነበሩ ታሪካዊ በደሎችን ፍጹም የማይቀበሉ እዛ ሀገር ውስጥ የነበሩ በህግ ደረጃ ተቀርጸው ህዝቦች በቋንቋቸው በትምህርት ቤት እንዳይማሩባቸው የሃይማኖትንም ጽሁፎች በዛ እንዳይጠቀሙ ሲከለከሉ የነበረበት በስማቸው ትምህርት ቤት ገብቶ ተመዝግበው ሲማሩ አቢዩስ ሲደረጉበት የነበረው ነገር እዛ ሀገር ውስጥ ሁለት አይነት የመሪ ስሬት የነበረበት እስከ አብዮቱ ድረስ እና በወረራ የተያዙ ህዝቦች መሬታቸውን አጥተው ሌሎቹ በርስት ይኖሩበት የነበረና ግልጽ ጭቆና የነበረበትን ነገር ፍጹም ምንም ነገር እንዳልነበረ እዛ ሀገር ውስጥ የነበረው ነገር ኖርማል እንደነበረ አድርጎ ለመናገር የሚፈልጉ ነገሮችን አሁን ቀልብሶ ወደዛ መመለስ የሚፈልጉ ተበላሽ የሚሉት ነገር የብሔሮች ሪኮግኒሽን ማግኘት ለነሱ የሚታገሉት እና
ይሄ ነገር ወደ ነበረበት ሲመለስ የሚስተካከል የሚመስላቸው ኃይሎች በሌላ መንገድ አሉ ስለዚህ እሳቸው እንዳሉት ሁለት አይነኛ ቻሌንጆች ይገጥማሉ ስለዚህ ለህዝቦች መብት የሚታገሉ የፖለቲካ ኃይሎችም ሆኑ ግለሰቦች እነዚህን ሁለቱን በደንብ ለይተው በሁለቱም ላይ የተባበረ ትግል ማድረግ እንደሚያስፈልግ አይ ቲንክ እንደ አዲስ መታሰብ ያለበት ነው የሚመስለኝ የሆነው አስተያየት አቶ በቀለ በጣም ጥሩ ነው ያው ብዙዎቹ ተነስቷል ፕሮፌሰር አንስቷቸዋልና እኔ መጨመር የምፈልጋቸው ነገሮች ብኖሩ ያው እንግዲህ ኢትዮጵያ ህዝብ ወያኔ ዛሬ ያለው መንግስት ማለት ነው እሱ ብቻ አይደለም ዛሬ ይሄን ባህሉ ሃይማኖቱን ማንነቱን ባህሉን ቋንቋውን መጠቀም እንዳለበትና መታገል እንዳለበት ያስተማረው ባይኔ እንግዲህ የብዙዎቹ ትግል ወያኔ ከመምጣቱ በፊት ይሰራት ከመምጣቱ በፊት ብዙዎች ዋጋ የከፈሉበት ጉዳይ ነው ምክንያቱም በማንነታቸው የማይቆርበት በገዛ መሬታቸው ዋጋ የሚከፍሉበት ስርዓቶች እንደነበሩና ለዚህ ከረጅም ጊዜ ጀምሮ ትግል እየታገሉ ምናልባትም ይህ ስርዓት በጫካ ውስጥ ሳይፈጠር ከዛም በፊት ጀምሮ ትግል ያደረጉ ጉዳይ ነው ለዚህም ያው ዋጋ ከፈሉበት ጉዳይ ማግኘት ስለሚገባቸው ስርዓቱ በመጣ ጊዜ ይህንን አጋጣሚ በመጠቀም በመሰረት ላይ ብቻ ምናልባት ዛሬም ብተረጎም ኖሮና ህዝቦቹ በስርዓቱ ብጠቀሙበት ኖሮ ሁላችንም ጉዳያችን ሆኖ ማናነሳቸው ነገሮች የምንደርስበት ጉዳይ ዋናው ነገር እዛ ጋር ነው እንግዲህ ያለክ ስርዓቱን አመጣውላችሁ ብቻም ሳይሆን ህዝቦቹንም ብሔረሰቦቹንም ራሱ እንደፈጠረ አድርጎ የሚያቀርቡበት ነገር አለ ሆኖም ግን አመጣው ብሎ ህዝቡ ደግፎት የመጣበትን ጉዳይ በስርዓቱ ታች ወርዶ ህዝቦቹ ቋንቋቸውን ባህላቸውን ማንነታቸውን የተሰጠውን ስልጣን በትክክል የሚጠቀሙ ነገር ላይ አልደረሰም ባይነና አንዱ ከእነሱ መምጣት በፊት የነበረ ሁለተኛው ያው ከዛ ወዲህ ብዙ ፕሮፌሰር በየነ በጣም ዋጋ ከፈሉ ሰዎች ናቸው ይሄ እየተዛባ መንግስት የገባውን ቃል መፈጸሙ ተነሳ ብዙ ዋጋ ከፍሏል እያወቀን ነው እንግዲህ እናውቃለን እንግዲህ የተሰጠው ዲሰንትራላይዜሽን ተብሎ ይሄ መንግስቱም አወቃቀሩ ስሙ እንጂ ትክክለኛው የሆነ ነገር በተግባር ላይ እንዲውል ዋጋ ተከፍሏል እና በመንግስት ቢያቅበት ኖሮ 20 አመት ቆይታ ውስጥ እነሱ ገና እነሱ የስርዓት ወደ ኢትዮጵያ መጥቶ ብዙ ባልተረጋጋበት ጊዜ ከመስመር እየወጣ እንደሆነ ተነግሯቸዋልና ይህንን ማስተካከል አልቻሉም ስለዚህ በአሁኑ ሰዓት እነሱም አልፈጸሙም እንደተባለው ያ ስርዓት በስርዓቱ ህዝቡ ያገኘው ያለውንና በተግባር ባለው በወረቀት ላይ ብቻ ያለው የራስን ማንነት የመግለጽ መብት የራስን ሀሳብ መግለጽ መብት እንደተነፈገ ሆኖ ወደ ባሴ ወይም ጭራሽ ወደማይፈለግበት ሁኔታ ወደሚሄድበት ሁኔታ ላይ ነው ያለነውና እዚህ ላይ እንግዲህ እኔ አንደኛ አልተተገበረም ሁለተኛ ስርዓቱም ቢሆን ያመጣው ነገር አምኖበት ተቀብሎ ለመፈጸም ወይም ለመተግበር ፈቃደኛ ባለመሆኑ ትልቅ ትኩረት ሰጥተን የምንታገለው ወይም የምንንቀሳቀሰው ጉዳይ ይሆናል መልካም ፕሮፌሰር በየነ እንግዲህ ቀደምም እርሶ ሲጠቅሱት የድሮን ስርዓት ለመመለስ የሚታገሉ ኃይሎች እንዳሉ ጠቁመዋል እንግዲህ ብሔረሰቦች በፊት የሚታወቀው አንድ ኢትዮጵያ አንድ ባንዲራ አንድ ቋንቋ የሚባል ነገር እንደነበረ ነው አሁን ወያኔ ያመጣው ይሄ የብሔር ብሔረሰቦች ክልል ይሄ ቋንቋ እየተባለ ኢትዮጵያን እንደከፋፈለ ይገለጻል አሁን ኢትዮጵያን እንደው ከፋፍሎ ይሆን ብሔረሰቦችስ ለምንድነው ጠንክረው መውጣት ያቃታቸው በቋንቋቸው በባህላቸው ሊኮሩ ያልቻሉበት ምክንያት ምን ይሆን ከዚህ በፊት ፕሮፌሰር እንግዲህ በዛ ዲሞክራሲያዊ የሆነ እና ደግሞ ምንድነው የህግ በላይነት ደግሞ የሆነበት አካባቢ ላይ ነው የዚህ አይነቱን መብትን በብቃት ተግባራዊ እስከሚሆንበት ድረስ ህዝቦች ገፍተው የሚያደርሱት አሁን በኢትዮጵያ ያለው ሁኔታ ምንድነው መብት እንደ በማንኪያ ተለክቶ የሚሰጥበት አይነት ሁኔታ
ከዚህ አትለፍ ከዚህ ማካለፍክ ወይም ትንክተኛ ወይም ጠባብ የመሳሰለ ከዚያም በላይ አልፎም ሽብርተኛም እና ሌላም ነው ቅጽሎች የተሰጡ ጥቃት እርምጃ የሚሰነዘርበት ሀገር ውስጥ ህዝቦች ማስተዋቸውን አሟጦ ለመጠቀም ድረሱ የሚፈልጉበት ደረጃ ለመድረስ የሚያበቃቸው ስርዓት አይደለም ቦታው ያለው። ስለዚህ በዚህ የተነሳ ደጋግሞ ጥያቄዎች ያነሱ ወገኖች ጥቃት ደርሶባቸዋል፣ ያህል እርምጃ ተወስዶባቸዋል። ይሄ እንግዲህ አንዱ ጋር እርምጃ ሲወስዱ ሌላውን ይህንን አይተተቀጣ ነው እና ይሄንን ተጨባጩን ነባራዊ ሁኔታ መዘንጋት የለብንም። ህዝባችን ዝም ብሎ እንዲሁ ጸጥለት ብሎ እንደ እግዚአብሔር ያመጣውን እሱ እስከሚመልስ ብሎ የተቀመጠም ነው መመሰል የለበትም። ታግሏል፣ እየታገለም ነው እና ይህንን ትግሉን እንግዲህ በአግባቡ አቅጣጫ ስዞ ለድል ማብቃቱ የፖለቲካ ፓርቲዎች ወይም የፖለቲካ ድርጅቶች እና መሪዎች ኃላፊነት ነው የሚሆነው። እንግዲህ ይህንን ማዕቀብ ስንገነዘብ ነው በአግባቡ ችግሩን ልንረዳ የምንችለው። ሌላው ሀገሪቱን ከፋፈሉ፣ በተኑ፣ ይህንን ወያኔ ኢህአዴግ ያመጣው ስርዓት ነው የሚባለው በእውነቱ ሁኔታውን በንጹህ አእምሮ ብቃት ያላቸው ሰዎች ከምርምር ከመረጃ በመነሳት የሚያካሂዱት ዘመቻ ሳይሆን እንዲሁ ዝም ብሎ እንደ ቴንት ካፍካስ እየተቀባበሉ የሚሰነዘረ ነገር ነው። በአንድ አካባቢ በአንድ ብሔር ወይም በአንድ ህዝብ ስም ተጠራና ኢትዮጵያ ልትበታተን ነው ብሎ አይነት ነገር ሁሉም ኢትዮጵያ አካባቢዎች ዝም ብሎ እንደው በቋንቋ ማንም ሌላው ሳይደባለቅበት በአንድ ቋንቋ ላይ ብቻ እየተመሰረተ የተቋቋመ የሚያስመስል በጣም አሰልቺ የሆነ ተደጋግሞ የሚሰማው ነገር እኔ ብዙ እንትን የለውም፣ አትሮት ሊያገኝም አይችልም። ምክንያቱም ይዘት የለውም፣ ኮንተንት የለውም እና በኢትዮጵያ ደቡብ አካባቢ ተብሎ እኛ ላይ ለምሳሌ የተጫነ አደረጃጀት አለ። በሽግግሩ ወቅት 5 ክልሎችን ነው እኛ የተደራደር ነው ህዝባችንንም እያማከርን እነዚህን በአንድ ሁለት መስመር ቀናቴ ነው ከዛሬ ጀምሮ ሐዋሳን ማዕከል አድርጋችሁ አንድ ክልል ሆናችኋል የተባለው። ይህም አዋጅ 7/1984 በመጣስ ነው። በኢትዮጵያ 14 ክልሎች በድርድር በሽግግሩ ወቅት ኮአሊሽን መንግስት አባላት የሆኑ ፓርቲዎች የደረሱበትን አንድ ኢህአዴግ ባለስልጣን በቀላጤ የሻረበት ለምሳሌ አንዱ እና ዋነኛው የደቡብ ህብረትን ከኢህአዴግ ጋር ወደ መረረ ተቃውሞ ያሸጋገረው የትግል ጥያቄና አሁንም የህዝባችን ጥያቄ ሆኖ ያለ ጉዳይ አለ። ይህንን እስቲ ክልል አሁን የጎሳ ክልል ነው ልሉ ነው እሱም ይደመጣል እና ይህ እንግዲህ ያለዋቂነት ነገር ነው። 60 የሚጠጉ ብሔር ብሔረሰቦችና ህዝቦች ያሉበትን አካባቢ በጎሳ ተከለለ ብሎ ነው ጨርሶ አጋን ነው የምናገረው አዋቂ ነኝ የሚል ክፍል በጣም ለትዝብት የተዳረገ ነው። ሌላም አካባቢዎች ግባለ የትኛው ነው አማራ ክልል የተባለው ድሮም ጎጃም፣ ጎንደር፣ ወሎ ነው የተባለ በስም ይጠራል። በአንድ አስተዳደር ስር ሆኖ መባሉ ምኑን ነው የሚቀይረው? ኮንተንቱ እኮ ያው ነው፣ ይዘቱ ያው ነው፣ ህዝቡም ያው ነው፣ ጂኦግራፊያዊ አካባቢውም ያው ነው እና ትግራይ ክልል ብሎ ማለት አሁን ያኔ ኢህአዴግ ያመጣው ነው። ድሮስ ትግራይ የተባለ አልኖረም እና እንደው ፋይዳ ያለው ይዘት ያለው ነገር ሆኖ አላገኘውም እና ይህንን
እውነቱ በቂ መረጃ እየሰጡ ይህንን ዓለም አቀፍ ደረጃ ነው የነዙትን ምንድነው ይሄ ኤትኒክ ፖለቲክስ ኢትዮጵያን ልበትን ነው ብሎ እንግዲህ ብዙ የዓለም አቀፍ ታሪክ ጸሐፊዎችም ጋዜጠኛው ሙሉ ስደጋግም እንሰማለን እና ይህ እንግዲህ አስፈላጊውን መስተካከል እንዲያደርጉ ከስር ከስሩ የማስተካከል ከባድ ሸክም አለብን እና በአጠቃላዩ ነገሮችን በዚህ መልክ ተንትኖ ማየቱ ነው ወደ ተገቢው አቅጣጫ ሊያስቀደም የሚችለው። መልካም አቶ በቀለ እስኪ አጠር አድርገው ምን ይሉን ይሆን? እቺ ያው ሁላችንም የምንሰማው ጉዳይ ነው። ያው በጣም ሀገሪቷ እንግዲህ ኢትዮጵያ ውስጥ ያሉ ብሔረሰቦች መከበር የሚያሰላቸው ሰዎች ይፈጠራሉ የሚል እምነት አይኖረንም። ምናልባትኛ ትልቁ ዓላማችንና ትልቁ ሀሳባችን ወይም ትልቅ ችግር አለ በዚህ ሰዓት ብለን የምንለው ይሄ ራሱ በትክክል አይተገበርም ነው። ይሄ አይተገበርም በምንልበት ጊዜ ጭራሽ ሀገሪቷ በራሷ የህዝቦች በቋንቋቸው ተከፋፈሉ፣ በጎሳ ሆኑ የሚለው ነገር ያሉባልታ ነገር ነው። ፕሮፌሰር እንዳሉትም በጣም ኦብጀክቲቭ የሆነ ሪያሊቲው በጣም በሰከነና በሰለጠነ አእምሮ እቺ ሀገር ብዙ ብሔረሰቦች እንዳሏት ያ ደግሞ እንደ ውበት የሚቆጠርበት ስርዓት ከመሆን ተነስቶ ጭራሽ ወደማይሆንበት መውጣቱ ነው። ለዚህ ነው ብዙውን ጊዜ የምናየው ነገር ምናልባት ወያኔ በጣም መጥፎ ስርዓት ነው ብለን እንጠላው ነው እንኳን አፋችን ሞልተን እንዳንናገር እነዚህ አይነት ነገሮችን ቁጭ አድርጎ የምናገሩበት ሁኔታች ነው የምናየው እና ያ አለ ብሔረሰቦች ነበሩ፣ ትናንትም የነበሩ ናቸው፣ ዛሬም ይኖራል አሉ፣ ነገም የሚኖሩ ናቸው። እነዚህ ብሔረሰቦች ባይኖሩ ኖሮ ያቺ ሀገር የለችም እና ያቺ ሀገር ለብሔረሰቦች ደግሞ ክብርና ቦታ ካልሰጠናቸው፣ ለማንነታቸው ካልተጨነቅንላቸው ሀገር የለችንም ማለት ነው። ይህንን እንደ በፊቱ ረግጠንና አቀጥለት ብለህ እንደዚህ ትሆናለን ብለን የምንልበት ጊዜ ያልፋል። ስርዓቶች አቅም አግዘ ስለነበራቸው እና ሰዎችም የመቀበል ችሎታ ስለነበራቸው ትዕግስቱም ስለነበራቸው አልፏል። ዛሬ ግን እዛ ደረጃ ላይ አይደለም ያለ ነው እና ተስማምተን መኖር የምንችልባት ሀገር ነው አለችው። ተከባብረን መኖር የምንችልባት ሀገር ነው አለችው። እቺ ስትኖር ባለው ልዩነቶቻችን ባሉን የቋንቋዎቹ እነዚህ ነገሮች ውበት አድርገን መውሰድ ሲገባል የምነሱ ነገሮች አሉባልታ ናቸው። ይሄ ብዙውን ጊዜ የስርዓቱ ጥላቻ ብቻ ሳይሆን የብሔረሰቦች መብት የማግኘት ጥላቻም አይነት ነገር አድርገን የምንቆጥራቸው ነገሮች አሉና ይሄን እንግዲህ ፕሮፌሰር እንዳሉት በጣም አወቅን ብሎ የሚጽፉም ሰዎች ለዛች ሀገር ይበጃል ይሄ ነው የሚሉትን የሚያስቡ ሰዎች በሰከነ መንፈስ አስቦበት አለ አይደል ይሄ ነገር ይመቻል፣ ይሄ ነገር እንደዚህ ብናደርግ ምን ነገር ነው ይልቁንስ እኔ በጣም መጥፎ ነገር ለዛች ሀገር መጥፎ ነገር እየሆነ የሚሄደው ነገር ይሄ ጎሰኝነት ምናምን የተባለ ያለና የነበረ ቋንቋ እየተቀየረ እንኳን የሚወራ ነገር መጥፎ ነው። ይሄንን እነዚህ ሰዎች ከዛ አይነት ሀሳብና ከዛ አይነት አመለካከት እንዲወጡ በተቻለ መጠን ብንነገራቸው ብሰሙ በተለያዩ በልዩነቶች ውበት እንደሆኑ እንድረዱ በጣም መልካም ነው ይመስለኛል። ስለዚህ እንግዲህ እነሱ ላይ መምከር ነው። ይሄም አይደለም እና ሁለቱ ነገሮች መስተካከሉ በጣም ወሳኝነት አለ ብዬ ገምታለሁ። እነሱም ከዚህ ቅርብ ማለት አለባቸው። የቀረው ደግሞ እኛም ልናስፈጽም የጨራሹንም የምንፈልጋትን ነገር እስከ አልደረስንም እንደውም ዋጋ ከፈልንበት ብሔረሰቦች ዋጋ እስከፍልበት ቆየው ራሱ ቀርቷል ለምንለው ሊቀር የማይችል ነገር መሆኑን አውቆ እዛ ላይ እንዴት ማስታረቅ እንደማይቻል እዛ ላይ እንዴት አብሮ መሄድ እንደሚቻል እዚህ ላይ የሚያተኩሩ ጽሁፎች እንዲያወጡ ትኩረት እንዲሰጡ ብንነገራቸው ጥሩ ይመስለኛል። መልካም አቶ ገረሱ እንግዲህ አጠር ያደርጋችሁ ባካችሁ ውይይታችንን እንቀጥላለን። አቶ ገረሱ እዚህ ላይ አንድ ሁለት ነገር መጨመር ፈልጋለሁ። አንደኛ ይሄ ሁልጊዜ የብሔር ጥያቄ ወይ ብሔሮች
ደርግ ከወደቀ በኋላ የመጡ አድርጎ የማቅረቡ አይ ቲንክ እንደ አባዜ ነገር እንደ ኦብሴሽን አይነት ነገር በምሁራን በሚባሉትም በፖለቲከኞችም ተደጋግሞ በአንድ ወገን የሚቀርብ ነገር ነው። በዚህ ጊዜ በብሔር ተደራጅቶ ህዝቦች መታገል የጀመሩት 1992 ደርግ ሲወድቅ ሳይሆን በዛን ጊዜ ያሸነፉበት ጊዜ ነው። እነዚህ ኃይሎች በዛ ሀገር ውስጥ የነበሩ የብሔር ጭቆና የነበረባቸው የኦሮሞ፣ የሀዲያ፣ የሲዳማ፣ የትግራይም ጭምር የኤርትራ በዛ ሀገር ውስጥ የነበረባቸውን ጭቆና ሲታገሉ የነበሩ አሸንፈው የወጡበት ጊዜ ነው እንጂ ጭቆናው ለመቶ ዓመት የቆየ ጭቆና ነው። ይሄንን ነገር ልክ ሁሉ ነገር ከዛ በፊት ወርቅ እንደነበረና 1992 ላይ ሁሉ ነገር እንደተበላሸ አድርጎ የሚያቀርቡ የፖለቲካ ኃይሎች አይ ቲንክ የተሳሳተ ከአለማወቅ የመጣ ሳይሆን ሆን ብለው የሆነ የታሪክን ሂደት ለማዛባት የሚያደርጉት ጥረት ነው የሚመስለኝ። ከዛ በኋላ ከአሸናፊዎቹ ኃይል ውስጥ የበለጠ ኃይል የነበረው ኃይል ከዛ በኋላ ያለውን ሂደት አበላሽቶ ህዝቦች ለዘመናት የታገሉለትን ሁሉም ህዝቦች በዛ ሀገር ውስጥ የታገሉለትን መብቶች አዛብቶ በኃይል አበላሽቶታል። አዎ ከዛ በኋላ በዛ ሀገር ውስጥ ህዝቦች የታገሉለትን ተቆጣጥሮ በዛ ሀገር ውስጥ ያለውን የፖለቲካ የሚሊተሪ ኃይል ተቆጣጥሮ ለራሱ ጥቅም ለአንድ ወገን ብቻ እንዲጠቅም አድርጎ ማድረጉ ከተጨቋኙ ውስጥ እንደዛ ማድረጉ አዲስ ክስተት ነው ለኔ አሁን ያለው ጭቆና። ከዛ በፊትም የነበረው ስርዓት ብሔር ጭቆና ኤክስክሉሲቭ የሆነ ለአንድ ብሔር በሚጠቅም መልክ የተደራጀ ነበር ለመቶ ዓመት። ብዙ ጊዜ አሁን ያለው ኃይል ትግራይ የሚባል ክልል አለ ለዛ ክልል በሚጠቅም መንገድ ፖሊሲዎችን ያወጣል። የኢኮኖሚ ጥቅሞችን ለዛ አካባቢ ለመጡ ሰዎች እንዲመቹ አድርጎ ያወጣ ነበር። በፊት የነበረው ስርዓት አንዳንድ ሰዎች እንደሚገልጹት ልክ የዛን ያህል ግልጽ ፖሊሲ የነበረው ለማይመስላቸው ሰዎች አሉ። እዛ የነበረው የአማራ ክልል ብዙ አላደራጀም። በዛን ጊዜ እነዚህ በተያዙ ኦኩፓይ በሆኑ በወረራ በተያዙ ህዝቦች መካከል የሰፈሩ ከተሞች በሙሉ ተሞልቶ የነበሩት በአካባቢው ህዝቦች ሳይሆኑ በሰፋሪዎች የተሞላ ነበር። የሚሰሩ ትምህርት ቤቶች ይሰሩ የነበሩት በእነዚህ ከተሞች ናቸው። በእነዚህ ከተሞች ውስጥ ከ60 ከ70 በላይ በሰፋሪዎች የተሞሉ ከተሞች ናቸው። ኤክስክሉሲቭሊ ትምህርት ቤቶች፣ የሶሻል ሰርቪስ፣ ሕክምና ሁሉ ነገር ሲሰጥ የነበረው ለከተማዎቹ ነው። ኤክስክሉሲቭሊ ለአንድ ወገን ነው ኢምፓወር ሲያደርጉ የነበሩት። በዛ ሀገር ውስጥ ያለው አሁን የሚታየው የኢኮኖሚ ኢምባላንስ፣ አሁን የሚታየው የሚዲያ ያልተመጣጠነ የሚዲያ ኃይል፣ ያልተመጣጠነ ኢኮኖሚ ኃይል፣ ያልተመጣጠነ ዲያስፖራ ኃይል፣ ያልተመጣጠነ የፖለቲካ ጩኸት የሚሰማው በዛን ከዚህ በፊት ከደርግ በፊት ከአጼ ምኒልክ ጀምረው የተጠራቀሙ በመሬት ስሪት ባላባት የሆኑ ከተማ ገብተው ካፒታሊስት የሆኑ በከተሞች ውስጥ ኡርባናይዝድ ሆነው በከተሞች ውስጥ የሚሰጠውን ከፍተኛ ሰርቪስ ሲጠቀሙ የነበሩ ከዛ ያተረፉ ከዛ ቀጥሎ የመጣ ኃይል ነው እንጂ በተፈጥሮ ከሌሎች የተለየ ወይ በአጋጣሚ የመጣ ነገር አይደለም ይሄ። ስለዚህ ከዛ በፊትም ፕሪደርግም ኤክስክሉሲቭ የሆነ ለተወሰነ ወገን ብቻ የሚጠቅም የኢኮኖሚ ስርዓት፣ የሚሊተሪ ስርዓት፣ የፖለቲካ የአስተዳደር ስርዓት፣ የትምህርት ስርዓት ነበረ። ከዛ በኋላ አክተሩ ብቻ ነው የተቀየረው እንጂ ያው ነው ቀጥሎ ያለው። ለምንድን ነው የነሱ ነገር የማይታያቸው? አሁን ያለው ብቻ የሚታያቸው? በዛን ጊዜ በሄዱበት በአማርኛ ነው የሚግባቡት። ስለዚህ ሌላው ሰው ኮምፕሌኑን ራሱ የሚነግርበት ቋንቋ አልነበረውም በዛን ጊዜ። ስለዚህ ከሁሉም ነገር ኖርማል ነው የሚመስላቸው። በየከተሞቹ ሲሄዱ የሚሰሙት ሰፋሪውን ሰው ነው። ሰፋሪው የሚናገረው የታወቀው ቋንቋ ነው። ስለዚህ ሌላው ሰው የትም አልነበረም እኮ። የተማረ ሰው ራሱ የሚባለው እኮ ከየብሔሮቹ ቁጥሩ ቢታይ በጣም ጥቂት ነገር ነው። በአጋጣሚ የተማሩ ሰዎች ናቸው አሁን ራሱ ድምጽ የሚያሰሙት። ስለዚህ አሁን የተለያየ ዘፈኖችን ሲሰሙ ቴሌቪዥን ላይ ሰው ሲያዩ ሀገር ተበላሸ ወደ ማለት ሄዱ ድሮ ኖርማል እንደነበረው እና ይሄ ነገር በደንብ ግንዛቤ ሊወሰድበት የሚገባ ነገር ነው። በፊትም ኤክስክሉሲቭ ነበር፣ አሁንም ኤክስክሉሲቭ ነው። አክተር ብቻ የተቀየረው። መልካም
መልካም ፕሮፌሰር በየነ እንግዲህ እርሶ ረጅም ጊዜ ህይወቶትን በትግል ውስጥ ያሳለፉ ኖት በህገ መንግስት ውስጥ መሬት መሸጥ መለወጥ አይቻልም ቢባልም በልማት ስም ህዝቦች ከመሬታቸው ተፈናቅለው መሬት ለኢንቨስተር ተባዮች ለአንድ ብሔረሰብ እየተሰጠ ይገኛል ፖለቲካ ውስጥ እንዳሉ በፊትም መድረክን እንዳቋቋሙ መድረክ ይሄንን እንዴት ይመለከታል ህገ መንግስቱስ ምን ይሆን ፕሮፌሰር መሬት እንግዲህ በኢትዮጵያ ታሪክ ውስጥ የምታወቀው በፖለቲካ መሳሪያነት ነው የፖለቲካ ኃይሎችን ሲያገለግል ነው የኖረው የፖለቲካ የበላይነት የያዙት ወገኖች ሲጠቀሙበት የኖሩ የሀገሪቷ ጠቅላላ ህዝብ ሀብት ነው እና እንግዲህ ስለ መሬት አዋጆች ታውጀዋል በደርግ ጊዜ ስር ነቀል የሆነ የነገባር የተሰኛ ስርዓትን አስቀረ የተባለው እኛም በዚያ ብዙ ነው በውስጡ የነበርን ታጋዮች ወጣቶችን ነው ብዙ መስዋዕትነት የተከፈለበት ነው በህይወት በደም በላብ ብዙ መባልለት ያለ ነው ከዚያ በኋላ ህዝቡ ተጠቀመው ወይ ስባልም ያው ታሪኩ መታወቅ ነው ያን መልሶ መተረካ አስፈልግም አሁን ያለንበት ሁኔታ ያንኑ በደርግ ስርዓት የነበረውን ይዘው ቀጠሉ እነዚህ ደግሞ በጣም የሰላና የሰለጠነ ህዝቡን የመሬቱ ባለቤት ነው መሬት ጠቅላላው የህዝብ ንብረት ነው ለዚህም ባለአደራው መንግስት ነው የምን መንፈስ ነው እንግዲህ ህገ መንግስቱ በአጠቃላይ የሚያስቀምጠው እንግዲህ ወደ ተግባር ሲካሄድ መንግስት ነው ባለአደራነት የሚይዘው ወይም ምንድነው ስርዓት የሚያስይዘው የሚለውን በከፍተኛ ደረጃ የሚፈልጉትን ወገን ደግሞ ሌላኛውን ለመጉዳት ተግባር ላይ ያዋሉበት ሁኔታ ውስጥ ነው ያለ ነው ይህም ከፍተኛ ደረጃ የደረሰው በዚህ በመሬት መቀራመት የተጀመረው ባለፉት ከ10 እስከ 5 ዓመታት ባለው ጊዜ ውስጥ በከፍተኛ ደረጃ ሰፋፊ የህዝብ መሬቶችን ነው ከፍተኛ ከበርቴ አምራቾች የሀገር ውስጥም የውጭ ሀገርም እንሰጣለን በማለት ለማሰብ በሚያታክት ደረጃ ስፋት ያላቸውን ነው 100,000 ሳር ለዚህ ተሰጠ 300,000 ለዛኛው ተሰጠ የሚሰጠውም ደግሞ በአንድ ብር ወይም በአንድ ዶላር ሄክታር ስሌት ነው እንግዲህ በነፃ ማለት ነው ለምንም የማይሆን የሚያመርቱትንም ምርት በተለይ የውጭ አምራቾቹ በተለይ የአረብም የህንድም በስፋት በጋምቤላና በቤኒሻንጉል እና አንዳንድ የኦሮሚያ ክፍሎችም እንደዚሁ በደቡብ ሁሉ መሬት የወሰዱት ቀጥታውኑ ምርቱን ወደ የሀገራቸው ለመሸጥ እንጂ ሀገር ውስጥ ለፍጆታ የማይሆንበትን ሁኔታ ሁሉ መብት ከመስጠትም አልፎ ወደ ውጭም በመጣበት ጊዜ ቀረጥም እንደማይከፈልበት ለዚህ ለምርትም መገልገያ የሚያስፈልጉ እቃዎች ወይም ቴክኖሎጂዎች ወደ ሀገርም ሲገቡ ምንም አይነት ቀረጥ የማይከፈልበት ሁኔታ ተፈጥሮ የሀገሪቷን እንግዲህ የሀገሪቷ ትልቋ ሀብት ማለት መሬት ነው ያንን ወደ ዝርፊያ በተሸጋገሩበት ወቅትና ይህንንም መድረክ ለአመታት እያጋለጠ በሀገር ውስጥም ከሀገር ውጭም በየመድረኩ በመገኘት ይህንን ስናጋልጥ ቆይተናል በፖለቲካ ፕሮግራማችንም ውስጥ እያንዳንዱ አርሶ አደር የራሱ መሬት ባለቤት የመሆን ከመሸጥ ከመወጥ በመለስ መብቱ ሊከበርለት ይገባል ማንም እንደፈለገ ለዚህ ለልማት እንፈልጋለን ለመሰር እንፈልጋለን እየተባለ ህዝባችን አርሶ የሚገለገልበትን መሬት እያጣ ባለበት ወቅት ነው ያለ ነው ኢንቨስተር የሚባል
ይባላል ሲፈለግ ኮንትራት ይባላል ይሄን ሁሉ ለመውሰድና ለመገልገል ማነው ብቃት ያለው ሲባል ነው እንግዲህ ቅድም አንዱ ነገር ብቻ ለመጥቀም ብሎ ቅድም አንዱ ተናጋሪ የተጠቀሰው የሆነ መሆኑን እናሳየው ይሄንን ስለ ነው በአግባቡ ስንቀርጽ ነው ስለዚህ ያ አቋማችን በዚህ ጉዳይ ግልጽ ነው ይሄንንም ነው ሪቨርስ ለማድረግ ወይ ስርዓት ለማስያዝ ከፍተኛ ትግል እያደረግን ያለነው እና በዚህ ትግላችንም የምንቀጥል ይሆናል መልካም አቶ ገረሱ I think ሀገር ውስጥ አደገኛ ከሆኑ ፖሊሲዎች ውስጥ አንደኛው ነው ከመሬት ጋር ተያይዞ ያለው ሰፋፊ የእርሻ መሬቶችን ህዝቦችን እስከ ግማሽ ሚሊዮን የሚደርሱ ህዝቦችን አፈናቅሎ በጋምቤላ አካባቢና በሌሎች አካባቢዎች ለሌሎች ምንም ነገር ፕሮፌሰር ሩት ምንም እዛ አካባቢ ምንም ነገር የማይጨምሩ ሰዎች መስጠት አይ ቲንክ ኮንትራክተሮቹ ራሳቸው አሁን በመናያቸው በግልጽ መልኩ ሳይሆን በሌላ ባክዲል ካለ ለእንደዛ አይነት ሰዎች በእንደዛ አይነት ዋጋ ያንን የሚያክል መሬት ህዝቦችን አፈናቅሎ መስጠት አይ ቲንክ ጤንነትም ራሱ አይመስልም እሱ ብቻ አይደለም በዚህ አዲስ አበባ አካባቢ የሚባለው አሁን የግሬተር አዲስ አበባ በሚሉት 1.1 ሚሊዮን ህዝብን አፌክት የሚያደርግ መሬት አዲስ ኤርፖርት ለመስራት ለኢንቨስተሮች ለመስጠት ብለው አይ ቲንክ ቁጥሩ ወደ 1.1 ሚሊዮን የሚሆን ሰው አፌክት የሚያደርግ ነገር ያደረጉ ናቸው የሚገኙት እነዚህ መሬቱ በህገ መንግስቱ በኮሚኒቲ ደረጃ ነው የሚያዘው በመንግስት ደረጃ ነው የሚያዘው በግለሰቦች ማውረስ ይችላሉ እና የመጠቀም መብታቸው ሴኩር ነገር ነው በቀጣይነት አሁን ግን የሚታየው ከዛ ላይ የሚፈናቀሉ ሰዎች የሚሰጣቸው ካሳ ለወራትም የማያኖራቸው ከዛ በኋላ እነዛ ሰዎች ወደ ልመና የሚገቡበትና ከመሬቱን ከተወሰደባቸው ውስጥ አሁን አዲስ አበባ አካባቢ ከ93% በፊት ገበሬዎች የነበሩ ሰዎች ወደ ከነዛ ውስጥ ወደ 60% ወደ ዘበኛነት የተቀየሩበትና በፊት ሲያርሱበት የነበረው መሬት ተወስዶባቸው ለሌሎች ሰዎች ተሰጥቶ እዛው ላይ ተጠባቂ የሚሆንበት እና በአጠቃላይ እዛ ሀገር ውስጥ የገዢ ሆኖ ያለው አካል የስልጣን አቅሙን ተጠቅሞ የመሬትን ስሪት 1994 ከሪቮሉሽኑ በፊት ወደ ነበረበት ሁኔታ የሚመልስበትና በጣም ጥቂት ሰዎች እዛ ሀገር ውስጥ ያለውን ሀብት በእጃቸው ይዘው ከሱ ክራይ መሰብሰብ እነሱ የሚሉት እሱን እያደረጉ ያሉበት ሁኔታ ነው ያለውና ይሄ በጣም አደገኛ የሆነ ሶሻል ቀውስ በዛ ሀገር ውስጥ ሊያመጣ ይችላል ብዬ አስባለሁ አምና አንድ ያነበብኩት ሪፖርት ምንድነው የሚለው እዛ ሀገር ውስጥ ያለውን 70% ታክስ የሚከፍለው 962 ነጋዴዎች ናቸው ይላል ይሄ የሚያሳየው 30% ታክስ የሚያዋጡት 92.something ሚሊዮን ህዝብ ነው 70% ታክስ የሚሰበስቡ ሰዎች 962 ናቸው ከተባሉ 70% የዛን ሀገር ኢኮኖሚ ተቆጣጣሪ ያሉት እነዚህ ሰዎች ናቸው ማለት ነው እና እነዚህ ሰዎች ምናልባት በስምም ደረጃ ሊታወቁ የሚችሉ አይነት ናቸው እነሱ አፕሪሼት ለማድረግ ነው እንደዚህ አይነት ነጋዴዎች ብቻ ናቸው 70% ታክስ የሚከፍሉት ብለው የሚናገሩትና የመሬቱንም ነገር ከዛ ጋር ያይዘው አይ ቲንክ በዛ ሀገር ውስጥ በቀጣይነት ገዢ ለመሆን የኢኮኖሚክ ፓወር ለመፍጠር እና ያንን ነገር ደግሞ ከኢንዲጂነሱ ሰው እየተከላከሉ ለመኖር ጥረት እያደረጉ ያሉበትና ከአብዮቱ በፊት የነበረበት ሁኔታ ውስጥ ለመመለስ ጥረት እያደረጉ ያሉበት ሁኔታ ነው የሚመስለኝ ይሄ በጣም አደገኛ የሆነ ሁኔታ ለነሱም ይፈጥራል እዛ ሀገር ውስጥ ያለውን ሁኔታ አደገኛ ወደ ሆነ ደረጃ የሚያመራ ነው የሚመስለኝ መልካም አቶ በቀለ አጠር ያድርጉልኝ እንግዲህ መሬትን በተመለከተ ያው አንድ ሀገር ካላት ምጣኔ ሀብት መሬት በጣም ወሳኝ ነው መሬትን በአግባቡ መጠቀምና ለነገ ትውልድ ማሳልፎ መስጠት ወይም ለነገ ማሰብ በጣም ወሳኝ ነገር ነው ይሄ ከአንድ ስርዓትም የሚጠበቅ ነገር ነው ነገር ግን ያው ይሄ ስርዓት በጣም ይሄ ነው በማይባል ነው በቃግልሰን በመጨረስ በማንችለው መልኩ ይሄን የሀገሪቷን ምጣኔ ሀብት በጣም ነው ያቆሳቆለው ማለት ይቻላል
እንግዲህ አይታችሁ እንደሆነ ያው መሬት የመንግስት ባለስልጣናቶች እና ወደ እነሱ የተጠጉ ሰዎች ከተማም ሆነ በተከራካሪ ያለው በውጪ የሚኖሩ ዲያስፖራችም ሆኑ ዋና እነሱ ልክ የፖለቲካ መጠቀሚያ አድርጎ ለተጠቀማቸውና ለሚያምኑት ለሚወዱት የሚሰጡት አይነት ነገር ነው። ትልቅ ከተሞች አይታችሁ እንደሆነ አዋሳ፣ ናዝሬት፣ ወደበር የሚባሉ ከተሞች በኢትዮጵያ ውስጥ ያሉት ያው ማንም ዛሬ ትናንት በዚህ ዕለት የማይባል ሰው ተነስቶ በመሬት እየከበረና መሬት የጭብጨባ ዋና ኢንቨስትመንት ዋና ንግድ የፖለቲካ ንግድ ሆኖ ለተገኘው ይህ በጣም አሳፋሪ ነው። ለዚህ ነገት ወለገለም የሚወልድ ጀነሬሽኖች ያሉባት ሀገር ቢያንስ ነገር መደረግ አልነበረበትምና ይሄ እንግዲህ ሀብቱ ብቻ አልቋልም ሳይሆን የዚህ ሀገር ህዝብ ነው ለዚህ ሀገር ያስባል የሚባሉም ባለፈው ፕሮፌሰር ካደረጉት ኢንተርቪው ተከታተልኩት ከሆነ ፖለቲካውም ጥቅም ለመሬት ጥቅም ሲባል ብዙ ሰዎች ወደማይሆንበት ራሳቸውን ለህዝባቸው የማያስቡበት ደረጃ ላይ ደረሱበት ሁኔታ አለውና ይሄ በጣም አሳፋሪ ነገር ነው። ይሄ በጣም አሳፋሪ ነገር ነው። ሌላው ያው ገጠሩ መሬት ነው። ገጠሩ መሬት እንደሆነ እንደምናየው ነው። ያው በየክልሉ ህዝቡን በማፈናቀል መንግስት በያዘው መሰረት ጥሩ ነገር ማሰብ ሲገባው ህዝቡን አፈናቅሎ ያቺ ሀገር ብዙ ችግር ውስጥ እንድትገባ ነው የሚደረገው። ኢንቨስትመንት ይሰጣል ተብሎ እናውቃለን። ብዙ ሰዎች ኢንቨስት እንዲያደርጉ መጥቶ ያለውን ሀብት ያለውን ዛፉን ያለውን ደኑን ጨፍጭፎ አድርጎ ወደ ከሰል ቀይሮና ወደ ማገዶ ቀይሮ ሽጦ የወሰዱትን ብር ወስዶ መጠፉበት ሁኔታ ነው አለ። ያ ደግሞ በጣም አስነዋሪ ነው የስርዓት እያደረገ ያለው። ሌሎችም የውጭ ዜጎች የሚወስዱት መሬት ፕሮፌሰር እንዳስቀመጡት በውጭ የኛ ሰዎች ማዳበሪያ ለመግዛት በጣም ተቸግሮ ከብቱን አስይዞ የማይደርስበትን ተራ ጠብቆ ነው። ያንም ፖለቲካ መደግፍ ከሆነ የማይደግፍ ከሆነ እየተባለ የሚደረገው ነገር እንዳለን እነዛ ሰዎች ደግሞ በሚያስገቡበት ጊዜ ቀረጥ ማዳበሪያውን በነፃ ነው የሚያስገቡት። ከውጭም እነሱም ሲያስወጡ እንደዚሁ ናቸውና ይሄ ደግሞ የውጭ ሰዎችን ብቻ ሳይሆኑ ለዛች ለአንድ ብሔረሰብ ያደላ ነገር እንዳለ እናውቃለን አብዛኛው ቦታና ይሄ በጣም ህዝቡም ሆነ የፖለቲካ ድርጅት የሆኑ ሰዎች ቀደም የምንላቸው ዛሬ የጎሰኞች እንደዚህ ተፈጠረ የሚለው ነገር ሳይሆን እቺ ሀገር ያለችን ሀብት ነገ ይዘን ለማስተዳደር ለብቃት ለማስተዳደር ለዚች ይሄ ሪሶርስ እንዳያልቅ ነው መተባበር ያለብን እና በጣም ትልቅ ስራ መሰራት አለበት ነው። ህዝቡም ይሄንን በንቃት ጠብቆ መከላከል አለበት መስለኛል። ለእያንዳንዱ ፖለቲካ ድርጅት በዚህ ላይ ትልቅ ስራ መስራት አለበት ብዬ ገምታለሁ። መልካም እስኪ አጠር ባለው ዜማ እረፍት እናደርግ። ተቋሚዎች ለ23 አመታት ታግለው መንግስትን ወይም ነፃነትን ሊያገኙ አልቻሉም። ለምን ይሆን? አንዳንድ ተቋሚዎች ወይም ደጋፊዎች ነፃነት ቤታቸው በፖስታ ታሽጎ እንዲመጣ የሚፈልጉ ታዳሚዎችም እንዳሉ እናውቃለን። ከዚህ ዜማ በኋላ እንግዶችን ይዤ እመለሳለሁ። መልካም ቆይታ። شافيت الشكل غير مصرنا عيد جنبي على هيلي واو هنا توكيتشا Pero que
የተከበራችሁ አድማጮቻችን እንግዲህ በዜማው ዘና እንዳላችሁ ተስፋ አደርጋለሁ። ፕሮፌሰር በየነ ጴጥሮስ ተቋሚዎች ለ23 አመታት መንግስትን እንቃወማለን ስትሉ ነበር። በዚህ 23 አመት ውስጥ ለውጥ የመጣ ነገር የለም። ምክንያቱ ምን ይሆን? መንግስት ጠንካራ ስለሆነ ይሆን ወይስ ተቋሚዎች ስለደከማችሁ ይሆን? ብዙ ጊዜ ሲነገር ከናንተም የተለየው ፓርቲ አንድነት ሲናገር ባለፈውም እንደገለጹት መድረክ ደካማ እንደሆነ ይነገራል። ተቋሚዎችም እንደው ለጊዜው ለመኖሪያ እንደምትጠቀሙበት ነው የሚነገረው። ምን ይሉኝ ይሆን ፕሮፌሰር? እንግዲህ ኢትዮጵያ ከነበረችበት በጣም ወደ ኋላ ቀር የሆነ ከፊውዳል ከዚያም ደግሞ አምባገነናዊ ደርግ ስርዓት ኮሙኒዝምን ከፊውዳሊዝም ጋር የተባለቀ ከፍተኛ ጉዳት በህዝቡም በሀገሪቱ ከደረሰበት ስርዓት እንደዚሁ የጊዜው ብሶት የወለዳቸው ታጋዮች ጫካ ገብተውም ተፋልመው ህዝቡንም አስተባብረው 17 አመት ትግል በኋላ የደርግ ስርዓት ወደቀ። ይህም አዲስ ለዲሞክራሲ እድል ፈነጠቀ በሚል ተስፋ በማድረግ ብዙዎቻችን በተለያየ መልክ ተደራጅተን የሽግግሩ መንግስት አካል ለመሆን የበቃንበት ወቅት ሁላችንም እናስታውሰው ነው። እንግዲህ ከዚያ በኋላ የኢህአዴግ በተለይ ኢህአዴግ ስንል ህወሓት ትክክለኛው ገጽታው ይፋ የሆነ ወጣበት ጊዜ አንድ አመትም አልፈጀበትም። የሽግግሩ መንግስት ስናቋቁም ሁላችንም የተስማማንበትና የተማማንበት ሀገሪቷን በዲሞክራሲያዊ አቅጣጫ ለማምራትና ብቃት ያለው ሽግግር ለማድረግ ህዝብ በነጻነት መርጦ ስልጣን ላይ የሚሆነው ነው የሚመራውን እንዲወስን ለማብቃት ነው የሚለውን በጣም ብሩህ እና የሚከበረውን አላማ በመደገፍ ነው ወደ ሽግግሩ መንግስት ብዙዎቻችን የገባ ነው። አንድ አመት ባልሞላ ጊዜ ውስጥ ኢህአዴግ ትክክለኛው ገጽታው ብቅ ያለ ያልኩት ፈራ ዲሞክራሲያዊውን ህዝባዊ በነጻ ውሳኔ ላይ የመድረስን መብት አሳልፎ መስጠት ስልጣን ላይ እንደማያቆየው በጣም ሩቅ ሳይሄድ ነው የተገነዘበው። ስናፕ ኤሌክሽን የሚባል መጀመሪያ እጅ በማንሳት የተደረገ በመጀመሪያው አመት እንደነበረ ታስታውሳላችሁ። እነዚያ አዲስ አበባ ውስጥ 80% ነው ኢህአዴግን ሳይመርጥ የቀረው። ከዚያም የክልል ምርጫ ተብሎ የመጣው በ1992 እንግዲህ ትልቅ ፈተና ውስጥ የከተተን ነው። በዚህም ምክንያት ኢህአዴግ ባሳረፈብን የጭካኔ እርምጃዎች በተለይ ህዝባችንን ከፍተኛ ደረጃ ያጠቃበት፣ ጉዳትን የሰነዘረበት፣ ህዝቡ ለመብቱ መነሳሳቱን ባየ ጊዜ ከፍተኛ ድንጋጤ ውስጥ ገባ። ከዚያም የችግሩ ኮአሊሽን አባላት ፓርቲዎች ከሂደቱ ተገፍተው የወጡበት እኔም የምመራው የደቡብ ህብረት የነበረውም እንቅስቃሴ ብዙም ሳንቆይ አንድ በጥቅሜም ከዚያ በኋላ ሳይኖር ተገፍተን የወጣንበት፣ ከዚያም በይፋ ኤክስትራ ፓርላመንታሪ ከፓርላማ ውጪ የተቃውሞ እንቅስቃሴን
የጀመርንበት ይሄን በተናጠል የተወሰኑ ፓርቲዎች ብቻ ለውጥ ማምጣት አይችሉም በማለት በሀገር አቀፍ ደረጃም የፖለቲካ እንቅስቃሴዎችን ግንባሮችና ህብረቶች ወደ መፍጠሩ የተሸጋገርንበት ከዚያም የህገ መንግስት ማርቀቁ ስርዓት ውስጥ ብዙ አተካራ ውስጥ ገባንበት ህዝባዊ ተሳትፎ ሊኖር ይገባል የምንተማመንበት ህገ መንግስት እንዲሆን በዚያ ብዙ ትግል የተደረገበት እና ከዚያም እንግዲህ መጥቶ እዚህ 2005 ምርጫ ወይም 1997 የምንለው ጋር ድረስም ደርሰን የህወሓት ኢህአዴግን ስርዓት ለከፍተኛ ብርክ የዳረግንበት ወቅት ከዛ በፊትም ኢህአዴግ በሆነም አይነት አይሸንፍም የተባለውን 2000 ምርጫ ተደቡቡ በተለየ ከዚህ አካባቢ 90 በላይ ድምፅ በማግኘት ኢህአዴግን በዞን ደረጃ ያሸነፍንበት እነዚህ እንግዲህ ድሎች ናቸው ለኔ ቅድም ላይ መጀመሪያ ስነሳ ካነሳሱ በጣም ወደኋላ ቀር በፖለቲካው ባህሉ በጣም ወደኋላ ቀር የሆነውን አገር በ20 ዓመት ውስጥ አንቀሳቅሶ ወደ ጠራ ዲሞክራሲያዊ ስርዓት ውስጥ ማሸጋገር ለምን አልተቻለም ብሎም ተስፋ የሚያስቆርጥ ወሬዎችን መደጋገምም እኔ አስፈላጊነቱ አይታየኝም። ህዝባችንን በእነዚህ ዓመታት ውስጥ በከፍተኛ ደረጃ የፖለቲካ ንቃተ ህሊናው ከፍ እንዲል ማድረግ ተችሏል። እኛ እንደ ተቃዋሚ እንቅስቃሴ ኢህአዴግ መድረኩን እየተከላከለ በሂደቱም ህዝባችንን እየጎዳ አስቸገረን እንጂ መቀስቀስም አይኖርብንም። እንግዲህ ወደ ምረጠን ብለን ምርጫ ገብተናል ብለን ማወጅ ብቻ ማሳወቅ ብቻ ነው። ጉዳዮቻችን ይታወቃሉ። ህዝቡም መብቱን አውቋል። እንዴትም አድርጎ ኢህአዴግን ማስወገድ እንደሚችልም ታውቋል። ስለዚህ ይሄ ሁሉ ድል ነው። ከዚህ ከኋላ ቀር ከሆነ የፖለቲካ ባህልና ታሪክ ተነስቶ እዚህ መድረስ ራሱ ድል ነው። ከእንግዲህ ወዲህ ያለው የእኛን አካሄድ አጠናከርና አሰባብረን ከወያኔ ኢህአዴጉ በአደረጃጀትም ሆነ በቅድሚያ ዝግጅት በማድረግ በሁለንተናው መልኩ በሪሶርሱም በአደረጃጀቱም በልተን በመገኘት አስጨንቀን ህዝባችንን ስልጣን ባለቤት ለማድረግ በዚህ ዝግጅት ማድረግ እንጂ የዴሞክራሲና መብትን ወቅ ክብርን አስጠብቅ የሚለውን አቁ የምናስጠብርበትን ጊዜ አልፈናል። ስለዚህ ስልጣን ላይ መውጣት ብቻ አይደለም አንድ ፖለቲካ እንቅስቃሴ ውጤቶች መለኪያው ያ በጊዜ ጉዳይ የሚመጣ ነው። እስካሁን ሲደረጉ የነበሩት ሁሉ ጠቃሚ የሆኑ ውጤቶችን የተመዘገበበት ጊዜ እንደሆነ አርጌ ነው እኔ የማምነው። መልካም ፕሮፌሰር፣ እንግዲህ እንዳሉት ብዙ ውጣ ውረዶችን አልፋችሁ በ20 ዓመት ውስጥ እዚህ ላይ ደርሳችኋል። እንግዲህ ቀደምም እንደው የተናገርኩት ነገር አለ። አንድ የናንተ ደጋፊዎች ሌሎችም ደጋፊዎች እንደው ተቀምጠው መና እንዲወርድላቸው የሚፈልጉ አሉ። እንደው ተቋሚ ፕሮፌሰር በየነኮ እንደዚህ ያላደረገም ፕሮፌሰር መራራ እንዲህ ያላደረገም የሚሉት ነገር አለ። በአንድ ትከሻ ላይ ብቻ እንዲወርድ የሚፈልጉ ሰዎች አሉ። ከህብረተሰቡ ምን እንዲደረግላችሁ ትፈልጋላችሁ? እውነተኛ ነፃነት ፈላጊ የሚሆን ካለ ለውጥ እንዲመጣ የሚፈልግ ካለ ምንድነው ማድረግ ያለበት ህዝቡ? አድማጮቻችን ውይይቱ በዚህ አላበቃም። ክፍል 2ን ሳምንት ይዘን እንቀርባለን። Deemnus wal bira
የተከበራችሁ አድማጮቻችን እንደምን ዋላችሁ ብለን የጀመርነውን ደና ሁኑ ብለን እንሰናበታለን። ከመሰናበታችን ግን አንድ መልእክት አለን። የኦሮሞ ህዝብ ለመብቱ ለክብሩ ለማንነቱ ቆርጦ መነሳት አለበት። አገራችን ተወሰደ ቀጠለ። አሁን ደግሞ ኦሮሚያ ክልልን ጭራሽ ደብዛውን ለማጥፋት የኦሮሞ ህዝብን ባህልን ማንነትን ለማሳጣት ወያኔ ቆርጦ ተነስቶ ሌሊት ከቀን እየሰራ ይገኛል። የኦሮሞ ህዝብ ግን ዝምታው ማብቃት አለበት። ከያ ኦሮሞ እስከ ሳምንት መልካም ሳምንት ቸር ያሰማን። Faganus biarra turune walgara gaila mego abdi kudini sagabata nari pati kapsoni jira jude nos walera yanne posimbra Faganus biarra turune walgara gaila mego abdi kudini sagabata nari pati kapsoni Jivanegalo tokotane galtu firane Roja di bumbia bane kazo de chava pachane Omoko Jivanegalo tokotane galtu firane Yanne kosimbira Yantu faganus biara Turule walgara Gaila mego Abdi kudiri Sagapata nari pati kapsoni Jira chude nus walvera Yanne kosimbira Yantu faganus biara Turule walgara Gaila mego Abdi kudiri Sagapata nari pati kapsoni Jivanegalo tokotane galtu firane Roja di bumbia bane kapso de chava pachane Lamiko Jivanegalo tokotane galtu firane